ሰላም የተወደዳችሁ የቻናላችን ቤተሰቦች፣ ዛሬ ደግሞ ይዘንላችሁ የመጣነው ርዕስ ስለ ይቅርታ ነው። ተከታተሉን። አንድ ምስኪን ሴት ወደ አንድ መንፈሳዊ አባት ዘንድ ቀርባ እግዚአብሔር ሁሌ ያናግረኛል ትላቸዋለች። በሴትዮዋ ሁኔታ ግራ የተጋቡት እኚህ አባትም በሁኔታው ተበሳጭተው ጥለዋት ይሄዳሉ። ከዚያን ቀን በኋላ እቺ ሴት የደጋገመች በመምጣት እግዚአብሔር ማታ ማታ እየመጣ ያናግረኛል ትላቸዋለች። በሴትዮዋ ጭቅጭቅ የተሰላቹት እኚህ አባትም እንደለመደችው አንድ ቀን መጥታ ስታናግራቸው እንዲህ አሏት። እውነት አንቺን ዕለት ዕለት እየመጣ ፈጣሪ የማናግርሽ ከሆነ አምንሽ ዘንድ አንድ የቤት ሥራ ልስጥሽ አሏት፣ ትኩር ብለው እየተመለከቷት። ሴትዮቱም የሚሏትን ሁሉ ለማድረግ ቃል ገባች። እኚህ አባትም ከዚያች ሴት ጭቅጭቅ ይገላግለኛል ያሉትን ጥያቄ አቀረቡላት። እውነት አንቺን እግዚአብሔር የሚያናግርሽ ከሆነ እስኪ ዛሬ ማታ አንድ ጥያቄ ጠይቂልኝ አሏት። ሴትዮዋም በእርጋታ ምን ልጠይቅልዎት አባቴ አለቻቸው። ለረጅም ዓመት ልተወው ያልቻልኩት የዛሬ ወር ገደማ ግን ንስሐ ገብቼ የተኩት አንድ ኃጢአት ሰራ ነበር። ያ በፊት እሰራው የነበረው አሁን ግን ንስሐ ገብቼ የተኩት ኃጢአት ምን እንደነበረ ጠይቀሽ ንገሪኝ አሏት። እሱንም ከነገርሽኝ እውነትን እግዚአብሔር እንደሚያናግርሽ አምንሻለሁ አሏትና ተለያዩ። ሴትዮቱም ወደ ቤቷ ሄደች። ተመልሳ እንደማትመጣ ገምተው ነበር። ነገር ግን በበነጋው ያቺ ሴት መጣ አባን አስጠራቻቸው። አባም ሴትዮዋን ሲያዩ በጣም ተገረሙ። ወደ እሷ በመሄድ በፌዝ መልክ ልጄ እግዚአብሔርን ንስሐ ገብቼ ያቆምኩት ኃጢአት ምን እንደነበረ ጠየቅሽው አሏት ሳቅ እያሉ። አባ አለቻቸው ሴትዮዋ አንገቷን እንዳቀረቀረች። ምን አለሽ አሏት አባ በመጓጓት። እረስቸዋለሁ አለኝ አለቻቸው። እኚህ መንፈሳዊ አባት ባልገመቱት የእግዚአብሔር ምላሽ ልባቸው ተነክቶ ስቅስቅ ብለው እያለቀሱ ወደ ደረታቸው አስጠግተው አቀፏት። እረስቸዋለሁ አልሽ እያሉ ደጋግመው ጮኹ። የሰው ልጅ ሙሉ ይቅርታ የለውም። ዛሬ ምን ፍሪዳ አርዶ ቢታረቅህ ምንም እንኳን በለቅሶ ታጅበህ እየተንፈራፈርክ ይቅር በለኝ ብትለው ይቅር ብያለሁ ይልህና የሆነ ቀን ስታስቀይመው ይቅር ያለውን በደልህን እየቆጠረ ሲወቅስህ ይውላል። እግዚአብሔር ግን ይቅር ካለህ በቃ ረሳው፣ ፍቅር ነዋ። ስንቶቻችን እንሆን እግዚአብሔር እንደ ቂመኛ መስሎን በፍቅሩ ያጣነውን ኃጢአታችንን እያስታወስን ዘወትር በጸጸት እሾህ ራሳችንን የምንገርፈው? ይቅርታ ከመለመን እኮ ይቅርታ ማለት ይከብደናል። ምሬሃለሁ ከማለት ማረኝ እያሉ እግር ስር መደፋት እንዴት በቀለለ። ለዚያም ነው መሰል ኢየሱስ ክርስቶስ ጸሎት አስተምረን ባሉት ጊዜ እኛም የበደሉን ይቅር እንደምንል አንተም ይቅር በለን ብላችሁ ጸልዩ ያለን። እግዚአብሔር አምላክ የይቅርታ ዘመን ያድርግልን፣ የይቅርታን ልብም ይስጠን። ይቅር ስትል በትክክል መኖር ትጀምራለህ። ይቅር ማለት የደካማዎች አይደለም። የበደሉን ይቅር ማለት መንፈስ ጥንካሬና በራስ የመተማመን ምልክት ነው። ይቅር ስትል ታድጋለህ። ይቅር ስትል ልብህ ይሽራል። ይቅር ስትል ቀጥ ብለህ ትቆማለህ። ይቅር ስትል አይኖችህ ንጹህ ይሆናሉ። ብስጩነት የመንፈስ ሕመም ነው። ይቅር ስትል በትክክል መኖር ትጀምራለህ። ይቅርታ ማድረግ ያለፈን ስህተት መርሳት ነው። እግዚአብሔር ይቅርታን የሚጠይቅ አንደበት፣ ይቅር የሚል ልብን ያድለን። አሜን። ስለተከታተላችሁን እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ።